ሰላም ጤና ይስጥልኝ እንደምን አላችሁልኝ። ዛሬ የሚገርም ነገር ነው ይዤላችሁ የመጣሁት። እንግዲህ በአዲስ አበባ ውስጥ ያው ከክፍለ ሀገር እየመጡ ግሮሰሪ ውስጥ ነው የሚሰሩት እየተባሉ እንደዚህ አይነት አልባሌ ስራዎችን እንዲሰሩ ከየክፍለ ሀገሩ ተመልምለው የሚመጡ ሴቶች እንዳሉ ተገልጾልኛል። በአሁን ሰዓት ደግሞ እንደሚታወቀው በሀገሪቷ ትንሽ በየክልሉ የጦርነት ግጭት ስላለ እንግዲህ ሴቶች ከእናት ከአባታቸው እየተለዩ እንደዚህ አይነት ንግድ ውስጥ እንደገቡ መረጃ ደርሶኛል ማለት ነው። ስራውን የሚሰራው እንግዲህ እንደ በፊቱ በየሆቴሉ በር ምናምን ብቻ ሳይሆን በየሰፈሩ እየዞሩ እየተንቀሳቀሱ ኖርማል ሰው በመምሰል እየተንቀሳቀሱ ነው ይህንን ቢዝነስ እየሰሩ የሚገኙት። እንግዲህ የሴቶች ህይወት ያሳዝናል። በጣም አሰቃቂ ነገር ነው ያለው። በቃ እነሱ የሚፈልጉት ማንኛውም ወንድ እነሱን ይዟቸው አብሯቸው የሚያዝናናቸው ጥሩ ጊዜ የሚያሳልፍላቸው ይሁን እንጂ ማንም ይሁን ማንም የሰከረም ይሁን ያልሰከረ ትልቅም ይሁን ትንሽ አጭር ሆነ ረጅም በቃ የሚመርጡት ጉዳይ የለም። ገንዘቡ ብቻ ነው የሚፈልገው ማለት ነው። እንግዲህ ይህንን ስራ ደግሞ እንዲሰሩ በዋነኝነት እየመለመሉ የሚያመጡት ደላሎች በየክልሉ ተሰማርተው እንዳሉ መረጃ ደርሶኛል። እነሱን ካስተማሩ በኋላ ማደሪያ በመስጠት እነሱ ከሚሰሩት ከሚያገኙት ገንዘብ ላይ ኮሚሽን በመውሰድ እንግዲህ ኃይለኛ ንግድ እንደሚነግዱባቸው ነው መረጃ የደረሰኝ። እንደዚህ አይነት ነገር በጣም አጸያፊ ስራ ነው። በገዛ እህቶቻቸው እናት ምናምን በሚሆኑ ሴቶች ላይ ነው እንደዚህ አይነት ድርጊት እየተደረገ የሚገኘው ማለት ነው። እንግዲህ አሁን ዞር እያልኩ ነው ማሳያችሁ። ምክንያቱም ሴቶቹ ቆመው አይደለም እንደ ሌላ ቦታ የሚገኙት። እዚህ አካባቢ አብዛኞቹ ከክፍለ ሀገር የመጡ ስለሆኑ ያው የተንቀሳቀስኩ ነው ማሳያችሁ። እሱን በደንብ የምታዩት ይሆናል ማለት ነው። ምንም የሚያሳስብ ነገር የለውም። ምክንያቱም ሙሉ በመንግስት ደረጃ ያለውን ነገር ለማስተካከል ወይም ደግሞ እንደዚህ አይነት ነገር እንዳይሰሩ ያው ሆቴል ላይ ምናምን ላይ እንዳይቆሙ አንዳንድ ክልከላዎች ስላለ ይህንን ነገር ለመሸፈን ወይም ደግሞ በድብቅ ለማከናወን ብለው ነው በየመንገዱ እየተንቀሳቀሱ ምልክት እያሳዩ እንደዚህ አይነት ስራ የሚሰሩት ማለት ነው። እና ሰፈሩ በጠቅላላ እንደዚህ አይነት ስራ የሚሰራበት ሰፈር ነው እያሳየዋችሁ ያለሁት። ያው አንዳንድ ፎቶአቸው ፊታቸው እንዳይገባ ብዬ ነው ከወገብ በታች እየቀረጽኳቸው ያለሁት። በጣም የሚያሳዝን ህይወት ነው የሚኖሩት። እንግዲህ አንዳንዶችን ጠጋ ብዬ ከካሜራ ውጭ የጠየኳቸው ሴቶች ነበሩ። እነሱ እንደገለጹልኝ ከሆነ እንግዲህ በቀን ውስጥ ያው ምንም ስራ አይጠፋም፣ ነገር ግን ህይወታችን በመጠጥና በሱስ የተዘፈቅን መሆናችን እጅግ በጣም ያሳዝናል። የሀገሪቷ ሁኔታ ነው እንደዚህ እንድንገባ ይጋበዘን። እኛ ተማሪ ዩኒቨርሲቲ ላይ እያቋረጥን የመጣነን ምናምን ብለውኛል። በጣም የሚያሳዝን ነገር ነው እየሰሙ ያለሁት ማለት ነው። እና ይህ ነገር እንዴት ነው በሀገር ደረጃ እጅግ በጣም አሳሳቢ የሆነ ስለመጣ በምን አይነት መልኩ መቅረፍ ይቻላል የሚለውን ነገር ደግሞ ሀሳባችሁን በኮሜንት አሳውቁኝ። ምክንያቱም በሚቀጥለው ደግሞ ፈቃደኛ የሆኑ ሴቶችን እያነጋገርኩኝ ይዤላችሁ የሚመጣ ስለሚሆን ቪዲዮውን ላይክ ማድረጋችሁን አትርሱት። ምክንያቱም ይሄ ቪዲዮ ሲያድግ ለተለያዩ ሰዎች ይሰራጫል። ለተለያዩ ሰዎች ከተሰራጨ ደግሞ እንደዚህ አይነት መረጃዎች ይዳረስና በህብረተሰብ ደረጃ ወይም በመንግስት ደረጃ መፍትሄ ሊሰጥ ስለሚችል ላይክ እና ሼር ማድረጋችሁን አትርሱ። ሀሳባችሁን ግለጹልኝ። በሌላ ቪዲዮ አገኛችኋለሁ። እስከዛው ድረስ ሀቭ ናይስ ታይም